የሄሮድስና የኢየሱስ ሕይወት የተገናኙት ከምስራቅ የመጡ ሰብአ ሰገል ማዕረጉን ልብ ይሏል። የአይሁድ ንጉሥ ሆኖ የተወለደው የት ነው ብለው እየጠየቁ በመጡበት ጊዜ ነበረ። ሄሮድስ የእስራኤልን ሃይማኖት እከተላለሁ ይል ነበረ። ነገር ግን እውነትን በአክብሮትና በትሕትና የፈለጉት አረማውያኑ ሰብአ ሰገሎች ነበሩ። ይህ ኢየሱስ ገና በመጀመሪያው እንኳን ሰዎች በየትኛው ወገን መቆም እንዳለባቸው እንዲወስኑ የማስገደድ ኃይል ነበረው። ንጉሥ ሄሮድስም ሰምቶ ደነገጠ፣ ኢየሩሳሌምም ሁሉ ከእርሱ ጋር። ሄሮድስ እጅግ ተቆጣ። በቤተልሔምና በአውራጃ የነበሩትን የ2 ዓመታትና ከዚያ በታች የሆኑትን ወንዶችና ሕፃናት ሁሉ እንዲገደሉ አዘዘ። በነቢዩ በኤርምያስ እንዲህ ተብሎ የተነገረው ተፈጸመ። ድምፅ በራማ ተሰማ፣ ልቅሶና ብዙ ዋይታ። ራሔል ስለ ልጆቿ አለቀሰች፣ የሉምና መጽናናትን አልወደደችም። ሁላችንም ባደግንበት ቤተ ክርስቲያን የገና ድራማ በየዓመቱ ይሰራል። የቤተሰብን ልብስ ለብሰን ዮሴፍን፣ ማርያምን፣ እረኞችና ሰብአ ሰገልን እንወክል ነበረ። በሆነ መንገድ ግን የሄሮድስ ታሪክ በእነዚህ ድራማዎች ውስጥ አይካተትም። ይህ ታሪክ የንጹሐን ሕፃናት እልቂት ታሪክ ስለነበረ፣ ይህ ታሪክ ስለ እርሱ መዝሙር የምንዘመርበትም አይነት ታሪክ አይደለም። ኢየሱስ በተወለደበት ሌሊት ሁሉም ነገር ረጭ ያለና ሁሉም ነገር ብሩህም አልነበረም። ያ ትንሽ ሕፃን በዚያ ሌሊት በሰማያዊ ሰላም አልተኛም። ሄሮድስ እነሱን ሊያስቆሙ ወደማይችሉ የቤተልሔም ድሃ ገበሬዎች ወታደሮቹን የሰደደበትም ወቅትና ሌሊት ነበረ። ወታደሮቹ ቤቶቹን ሰብረው ይገባሉ። ወንድ ሕፃን ሲያገኙ ደግሞ ሰይፋቸውን በመምዘዝ በሕፃኑ አካል ውስጥ ይሰኩት ነበረ። ከዚያም ጥለው ይሄዳሉ። አንድ ሰው ከ100 ዓመት በኋላ እንዲህ የሚል መዝሙር ጻፈ። አንቺ ትንሽ ከተማ ቤተልሔም ሆይ እንዴት አሁን ጸጥ ብለሽ ልትተኝ ቻልሽ? ሄሮድስ ኢየሱስን እንዲገድል በመጣ ጊዜ ግን ቤተልሔም ጸጥ ብላ የተኛች ከተማ አልነበረች። ማቴዎስ በገበሬውና በንጉሡ መካከል ያለውን የሕመም ልዩነት እንዲህ ሲል ገልጾት ነበር። ራሔል ስለ ልጆቿ አለቀሰች። ማቴዎስ በወንጌል ውስጥ ለኢየሱስ ደጋግሞ የሰጠው ስም ሕፃኑ የሚል ነበር። ሄዳችሁ ስለ ሕፃኑ በጥንቃቄ መርምሩ። ሕፃኑ ባለበት ስፍራ ሕፃኑን ከእናቱ ጋር አዩት። ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ። ሕፃኑንና እናቱን ይዘህ ወደ እስራኤል ምድር ሂድ። እርሱም ተነስቶ ሕፃኑን ያዘ። ሕፃን የሚል መጠሪያ በተለይ ደግሞ በዚያ ዘመን ንጉሥ ወይም መኳንንት ወይም ታላቅ ከሚሉ ስሞች ጋር ሕፃን የሚለው ስም ሲነጻጸር ትልቅ የሆነ የማዕረግ ልዩነት ነበረው። በዚያ ሕፃናት በማህበራዊው መሰላል ግርጌ ስር በሚገኙበት ጥንታዊ የስልጣኔ ተዋረድ በግሪክም ሆነ በላቲን ቋንቋ ሕፃን የሚለው ቃል ትርጉሙ የማይናገር ማለት ሲሆን ይህም የሆነው ሕፃናት የማሰብና የማመዛዘን ክብር ይጎድሏቸዋል ተብሎ ይታሰብ ስለነበረ ነው። ፕላቶ ስለ ሕፃናት ሲጽፍ ልክ እንደ ባሪያዎችና ሴቶች ሁሉ ሕፃናትም የተለያየ ፍላጎቶች፣ ሕመሞችና ደስታዎች የሚንጸባረቁባቸው ሰዎች ብቻ አድርጎ ይመለከታቸው ነበር። ሕፃናት በፍርሃት፣ በድክመትና በአቅመ ቢስነት ይታወቁ ነበር። ታላቁ ጸሐፊ ፕሊኒ ከእንስሳት ሁሉ ይልቅ ለእምባ ከእነርሱ የቀረበ ማንም የለም ሲል ስለ ሕፃናቱ ጽፏል። ሕፃን መሆን ማለት ጥገኛ፣ ተከላካይ የሌለው፣ ተሰባሪ፣ ተጋላጭና ለአደጋ የቀረበ መሆን ማለት ነው። በጥንቱ ዓለም እነዚህ ባህሪያት ከጀግንነት ጋር ፈጽሞ የሚያያዙ አልነበሩ። ጀግና ማለት ነገሮች ተፈጻሚነት እንዲኖራቸው የሚያደርግ ሰው ማለት ነው። ሕፃን ግን ነገሮች የሚፈጸሙበት ሰው ነው።
ስለ ሄርኩለስ በሚነገሩ ጥንታዊ ታሪኮች እርሱ ገና በጨቅላ ዕድሜው ሳለ 2 መርዛማ እባቦችን በትንንሽ እጆቹ አንቆ እንደገደለ ተጽፏል። በሁለተኛውና በሦስተኛው ክፍለ ዘመንም አካባቢ ሰዎች ስለ ኢየሱስ ሕፃንነት ዘመን ተመሳሳይ ታሪኮችን ፈጥረው ለመናገር ሞክረዋል። ነገር ግን እነዚህ ታሪኮች ግሪካውያን ለጀግኖቻቸው ገና በሕፃንነታቸው ክብር ለመስጠት ብለው ከሚፈጥሯቸው ታሪኮች ጋር ይመሳሰላሉ። 4ቱ ወንጌላት ግን ስለ ኢየሱስ ሕፃንነት እንዲህ አይነት ታሪኮች አያቀርቡም። ታላቁ ሄሮድስ ግን ነገሮች እንዲፈጸሙ ማድረግ ይችላል። በሕፃኑ በኢየሱስ ላይ ነገሮች ይፈጸሙበት ነበር። በዚህ ታሪክ ውስጥ አንድ ትልቅ ለውጥ እየታየ ነው። የኢየሱስ ቀጣዩ የሕይወት ምዕራፍ የሚጀምረው ሄሮድስ ከሞተ በኋላ በሚል ሐረግ። እንዲያውም ማቴዎስ በምዕራፍ 2 ውስጥ ብቻ ሄሮድስ መሞቱን 3 ጊዜ ጠቅሷል። ማቴዎስ አንባቢው እንዲያውቅለት የፈለገው ነገር ቢኖር ያ ሁሉ ሀብት፣ ያ ሁሉ ክብር፣ ያ ሁሉ ኃይልና ዘውድ የነበረው ታላቁ ሄሮድስ አሁን ሟቹ ሄሮድስ መሆኑን ለማመልከት ነው። ሄሮድስ ሞተ። ይህ አባባል ሞት የሁሉም ሰው ደረጃ እኩል እንደሚያደርግ ረቂቅ ማሳሰቢያ ነው። ሌላስ ምን ሊሆን ይችላል? ከኢየሱስ ጋር አዲስ ዘመን መጣ። ስለ ነገሥታትና ስለ ሕፃናት የሚኖረንን አስተሳሰብ መቀየር የቻለ ዘመን። አሁን በዚያ ግርግም ውስጥ ከሕፃኑ ጋር አብሮ የተኛ አንድ ትልቅ ሐሳብ እንደነበረ ልንናገር እንችላለን። ያ ሐሳብ እስራኤል በምትባለዋ ትንሽ ሀገር ውስጥ ብቻ ተወስኖ የሚቆይ ቢሆንም ወደ ሰፊው ዓለም ለመውጣትና ሰፊው ዓለምም ሊቋቋመው የማይችለውን ትልቅ ኃይል ሆኖ ለመገለጥ ጊዜውን ይጠብቅ ነበረ።